ከ8ኛው ደቂቃ የፍጹም ቅጣት ምት ስህተት እስከ የዓለም ክብረ ወሰንን መስበር ደማቅ ታሪክ። ሃትሪክ መስራት በዓለም መንገስ የማይሰለቸው ሊዮኔል አንድሬስ ሜሲ በምሽት እድሜው እግር ኳስን ያለምንም ጫና መጫወት ምን ያክል ቀላል እንደሆነ ለዓለም አሳይቷል። እንደ አውሮፓውያን አቆጣጠር በ1987 በአርጀንቲና ሮዛሪዮ ከተማ የተወለደው ሊዮኔል አንድሬስ ሜሲ የእግር ኳስ ፍቅር ያደረበት ገና የ4 ዓመት ጨቅላ ሆኖ ነበር። ነገር ግን ከተፈጥሯዊ ቁመቱ ጋር ተያይዞ የእግር ኳስ ህልሙን ሊያጨናግፉ የነበሩ ችግሮች ቢኖሩም ሜሲ ግን ለችግሮቹ እጅ አልሰጥም በማለት በ2026 በጀርመን የዓለም እግር ኳስ ዋንጫ ለሀገሩ አርጀንቲና ሲጫወት በዓለም ዋንጫ ግብ ያስቆጠረ በእድሜ ትንሹ ተጫዋች ተባለ። ሜሲ እንደ ባህር የሳፉ አድናቂዎችና ተመልካቾችን ያፈራው እንደ ዋዛ አልነበረም። ጥበብ፣ ትጋት እንዲሁም ማስተዋል በታከለበት የአጨዋወት ስልት እንጂ። በዓለም እግር ኳስ ውስጥ ብዙ ኮከቦች ሊኖሩ ይችላሉ፣ ብዙዎች ግን ፍጹም የሆነ እግር ኳስ ተጫዋች አንድ ብቻ ነው በማለት የአንድ አርጀንቲናዊ ስምን ያነሳሉ። እሱም ታሪክን ለመጻፍና ሪካርድ ለመስበር የተፈጠረው ሊዮኔል አንድሬስ ሜሲ ነው። የ39 ዓመቱ የ8 ጊዜ ባላንዶር ባለቤት ታሪክ በሚጻፍበት በዚህ ወቅት ለ23ኛ ጊዜ በሚካሄደው የ2026 የዓለም እግር ኳስ 18 ግቦችን በማስቆጠር የዓለም ዋንጫ የምንጊዜም ግብ አስቆጣሪ የሚለውን ክብረ ወሰን ሰብሯል። በዚህም ጫማ ከመስቀል ወደ ክብረ ወሰን መስበር በሚል ስሙን በደማቁ ጽፏል። ከቀናት በፊት አርጀንቲና የምድብ 1 የመጀመሪያ ጨዋታዋን ከአልጄሪያ ጋር ስታካሂድ አርጀንቲና ድል በማይሰለቸውና እድሜው እየገሰገሰ እሱ ግን እንደ አፍላ ወጣት ጡንቻው የጠነከረ ተጫዋች በሆነው ሜሲ ምሽቱን ሙሉ 1 2 3 እያለ ጅቷል። ከሜሲ ጋር የተያዙ ቁጥሮች በየጊዜው አስደማሚ መሆናቸውንም ቀጥሏል። በዚህ የዓለም ዋንጫ አርጀንቲና በሜሲ ያስመዘገበቻቸው ግቦች 5 ደርሰዋል። በአውሮፓውያኑ 2026 ሊዮኔል ሜሲ ከዓለም አቀፍ እግር ኳስ ራሱን አግልሎ ነበር። በወቅቱ በተካሄደው በኮፓ አሜሪካ የፍጻሜ ጨዋታ ላይ የመለያ ፍጹም ቅጣት ምት በመሳቱ አርጀንቲና በቺሊ ተሸንፋ ነበር። አርጀንቲና በ9 ዓመታት ውስጥ ለ4ኛ ጊዜ ለፍጻሜ ደርሳ ስትሸነፍ የተመለከተው ሜሲ የኔ የብሔራዊ ቡድን ጉዳይ አብቅቷል ሲል ተናገረ። የምችለውን ሁሉ አድርጌያለሁ፣ ሻምፒዮን አለመሆን ግን ያማል ሲል ህመሙንም ገልጿል። ይህ ከሆነ ከ10 ዓመታት በኋላ ግን 39 ዓመቱ ሊደፍን አንድ ቀን የቀረው ሜሲ በዓለም ዋንጫ ታሪክ ከፍተኛ የጎል ብዛት ያስቆጠረ ተጫዋች ሆነ። አርጀንቲና ባለፉት 2 የኮፓ አሜሪካ ውድድሮች ዋንጫ ያገኙ ሲሆን ከ4 ዓመት በፊት በ2022 ላይ ደግሞ በአምበሏ ሜሲ እየተመራች የዓለም ዋንጫ ለ3ኛ ጊዜ አንስታለች። አርጀንቲና ሜሲ 7 ጎሎችን ያስቆጠረበትን ያለፈውን የዓለም ዋንጫ ስታሸንፍ ከአውሮፓውያኑ 1988 ወዲህ ለመጀመሪያ ጊዜ ነበር። ሌላኛው አርጀንቲናዊ ኮከብ ዲዬጎ ማራዶና በሩብ ፍጻሜ ጨዋታ እንግሊዝ ላይ 2 ግብ ካስቆጠረ ከ40 ዓመታት በኋላ ደግሞ ሜሲ ሰኞ ምሽት በተካሄደው ጨዋታ ኦስትሪያ ላይ 2 ጎል በማስቆጠር በድጋሚ ታሪክን በደማቁ ጽፏል። በዚህ የብዙ ተመልካቾችን ቀልብ በገዛው ጨዋታ በመጀመሪያው 8 ደቂቃ ለአርጀንቲና የተሰጠውን ፍጹም ቅጣት ምት ሊዮኔል ሜሲ ሳያሳካ መቅረቱ ጨዋታውን እጅግ አስደንጋጭና ልብ አንጠልጣይ አድርጎት ነበር። ነገር ግን ይህ ክስተት ከ30 ደቂቃ በኋላ ተረስቷል። ምክንያቱም ሜሲ የመጀመሪያው አጋማሽ ሳይጠናቀቅ በዓለም ዋንጫ ጨዋታ 17ኛውን ግብ በማስቆጠር በጀርመናዊ ተጫዋች ሚሮስላቭ ክሎዝ ተይዞ የነበረውን ከፍተኛ የግብ ብዛት ክብረ ወሰን ተረክቧል። ጨዋታው ሊጠናቀቅ ጭማሪ ደቂቃዎች ሲቀሩት ደግሞ በሁለት ኦስትሪያ ተከላካዮች መካከል አሳልፎ በጠባብ ክፍተት መካከል ያስቆጠረው 18ኛው ግብ ተመዝግቧል። በዚህም አልጄሪያ ላይ ያስቆጠረው 3 ጎል ተጨምሮ በተከታታይ ጨዋታ በድምሩ 5 ጎሎችን በማስቆጠር የዓለም ክብረ ወሰንን ከመስበር ባለፈ ሜሲ አላረጀም የሚል አድናቆትንም አስርፏል። ሜሲ ዓለም አቀፍ ጨዋታዎች ላይ ጫማውን የመስቀል ውሳኔውን ከቀየረ በኋላ ለ6ኛ ጊዜ የዓለም ዋንጫ ውድድር ላይ የተሳተፈ ሲሆን 13 ግቦችንም አስቆጥሯል። በአስገራሚ ሁኔታ በትልቁ የዓለም እግር ኳስ መድረክ ካስቆጠራቸው 18 ግቦች ውስጥ 12 ያክሉን ያስመዘገበው እድሜው 35 ዓመት ከሞላ በኋላ ነበር። ከግቦቹ መካከል 18ቱን ያስቆጠረው በግራ እግሩ ሲሆን 4ቱን ደግሞ ከፔናልቲ ሳጥን ውጪ ሆኖ ነበር። ሜሲ በሌላ በኩል በዘንድሮ የዓለም ዋንጫ ፍጹም ቅጣት ምት የሳተ የመጀመሪያው ተጫዋችም ሆኗል። በዓለም ዋንጫ ታሪክ ውስጥ ከመለያ ምቶች ውጪ 7 ፍጹም ቅጣቶችን በመምታት እንዲሁም 3ቱን በመሳት ሪከርዱንም ይዟል። ለአርጀንቲና ሲጫወት እንዲመታ ከተሰጡት 31 ፍጹም ቅጣት ምቶች ውስጥ በ6ቱ ግብ ማስቆጠር አልቻለም። ከኦስትሪያ ጋር የነበረውን ጨዋታ ለየት የሚያደርገው ፍጹም ቅጣት ምት ከሳተ በኋላ ግብ ያስቆጠረ የአርጀንቲና ተጫዋች መሆኑ ነው። ታዲያ የቀድሞ የእንግሊዝ መሃል ተጫዋች ዳኒ መርፊም ዞሮ ሜሲ ሰው ነው፣ ስለዚህ እንዲሳሳት ይፈቀድለት ብሏል።
ከሜዳ ውጪ ሜሲ በትውልድ ሀገሩ ስላለው የአባቱ ጤና በከፍተኛ የስነ ልቦና ጫና ውስጥ እንደነበር አምኗል። ይህም ትላንት ያሳየውን ብቃት እጅግ ስሜታዊና ድንቅ አድርጎታል። ስቶ የነበረውን ፔናልቲም አስተካክሎ ታሪክ ሰርቷል። እናንተስ ሜሲ የምንጊዜው ምርጥ ተጫዋች ለመሆኑ ጥርጣሬ አላችሁ? መልሳችሁን በኮሜንት አሳውቁን።